በቃ እዚህ ምድር ላይ አንቺ የጥፋተኞች ሁሉ የመጨረሻ ሰው ብትሆኚ ፈጣሪሽ ግን ይወድሻል። ምንም አያመጣ የደረሰብሽ ነገር ምንም ቢሆን ህይወትሽ ይቀጥላል። በጣም ውድ መሆን ትችላለሽ። በድጋሚ መወደድ የምትሽ ዋጋሽ ከፍ ያለ ሰው መሆን ትችላለሽ። ወርቅ ዋጋው በጣም ውድ የሆነው ከጭቃ ውስጥ ተገኝቶ ነው። እሺ ወርቅ ተቆፍሮ ከመሬት ውስጥ ነው የሚወጣው፣ ጭቃ ሆኖ ቆሽሾ። ያንን ለመግዛት ነው ሰው ይሄን ግራም ያለ ሲጋደል የምታዩ ወርቅ አድርጎ የምታዩ ሰው ይሄኔ ሲያምር የምትይለት ከጭቃ ውስጥ የተገኘ ነው። አንቺ ደግሞ ከወርቅ ትበልጫለሽ ዋጋሽ። ፈጣሪ በምንም የማትተኪ አድርጎ ነው የፈጠረሽ። ስለዚህ ማንም ሰው ምንም ያርግሽ የደረሰብሽ ነገር በቃ የመጨረሻው የበደል ጥግ እኮ ሊሆን ይችላል እያልኩሽ ታልፊያለሽ። በጣም ጀግና ሴት ነው የምትሆኚው። እንደው ደስ ይበልሽ። በነገራችን ላይ ማለት የሚያስቀና ህይወት ነው የሚኖርሽ። አንቺ ነገር ቁጭ ብለሽ ስታወሪ ሰዎች አፋቸውን ከፍተው የሚሰሙሽ ሰው ነው የምትሆኚው በዛ ውስጥ አልፈሽ በመሄድሽ እና እንደ አድቫንቴጅም ውሰዱት። እሺ ክፉ ነገር ውስጥ ያላችሁ ሰዎች፣ የገጠማችሁ ሰዎች ኖርማል ብትሆኑ አያስጠላም ህይወት? ኖርማል ብትሆኚ ነው እንጂ አሁን ምንም ያልደረሰብሽ ምንም ያላሳለፍሽ ሰው ብትሆኚ ያስጠላል እኮ ህይወት። እጅ ላይ የምታወሪው ታሪክ የለሽም። ስለዚህ ተረጋጊ የምልሽ